ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ዛሬም ደግሞ በተለመደው በጥያቄያችሁ መሰረት ዩኒት 5ን ሂስትሪ ይዤላችሁ መጥቻለሁ። ይሄ ዩኒት ሞር ፎከስ የሚያደርገው ፖለቲክስ፣ ኢኮኖሚክስ ኤንድ ሶሻል ፕሮሰስ ፍሮም ኤርሊ 16 ሴንቸሪ ቱ ዘ ኤንድ ኦፍ 18 ሴንቸሪ ማለት ነው። እንግዲህ ይሄ ቻፕተር ሞስት ብዙ ፎከስ አድርገው የሚነግረን ነገር ምንድን ነው? በተለይ ጎንደሪያን ፔሪድ ከጀመረበት ጊዜ አንስቶ እስከ ዘመነ መሳፍንት እስከተጠናቀቀበት ድረስ ያሉትን ሂደቶች ነው የሚያሳየው ማለት ነው። እንግዲህ በዚህ ላይ የፖለቲካው በኢኮኖሚው እና በሶሻል ላይ ብዙ ለውጦች የተደረጉበት ነው እንደ ኢትዮጵያ። እንግዲህ እዚህ ውስጥ ያሉትን ዋና ዋና ነገር ስናይ እንደ ኢንትሮዳክሽን ከመግባታችን በፊት እስቲ ዋና ዋናዎቹ እናያለን። ከዛ በፊት ግን ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ፣ ነባር የሆናችሁ ደግሞ የተለመደው ላይክ፣ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። በተለይ ደግሞ ወደፊት ቢጨመር ምንድን ነው ጥሩ የምትሉትን ነገር እንደ ሀሳብ እንድታስቀምጡን እየጠየቅ ወደ ቪዲዮ ገባለሁ። እንግዲህ ይሄ ቻናል ኢንትሮዲውስ የሚያደርገው ሶሾ ኢኮኖሚካል ማህበረሰቡና ኢኮኖሚካል በፖለቲካል ዴቨሎፕመንት አርሊ 16 ሴንቸሪ ቱ 18 ሴንቸሪ ያለውን ነው የምናየው። እንግዲህ በዛሬው ትምህርታችን የምናየው ነገር ይህን ሲሆን ከምናያቸው ነገሮች መካከል ዘ ኮንትሪቢዩተር ቱ ሜኪንግ ሞደርን ኢትዮጵያ ነው። የሞደርን ኢትዮጵያን ለመስራት የተሞከረበት ዘመን ነው ይሄ ዘመን። ከ16ኛው ክፍለ ሴንቸሪ ጀምሮ እስከ 18ኛው ሴንቸሪ ድረስ ሞደርን ኢትዮጵያን ለማቋቋም የተሞከረበት ጊዜ ነበር ማለት ነው። እንግዲህ በኢትዮጵያን ሞደርን ለማድረግ ከሞከሩት መካከል እነ ፋሲለደስን ጨምሮ ብዙ ነገስታቶች ብዙ ጦርነቶች ያደረጉበት ነው። ስሮ ዘ ኢንተርሚዲየት ኦፍ ፒፕል ኢኮኖሚካል ኢንዲፔንደንሲ ፖለቲካል አክቲቪቲዎች የተደረጉበት ሲሆን ሰዎች ከራስ በራሳቸው የተገናኙበት፣ ኢኮኖሚካል ኢንዲፔንደንሲዎችን ያዳበሩበት፣ በኢኮኖሚው ጥገኛ መረዳዳት ያመጡበት፣ እርስ በርሳቸው በኢኮኖሚ በፖለቲካል አክቲቪቲ ደግሞ እርስ በርሳቸው የሚሳተፉበት ጊዜ ነበር። ይሄ ጊዜ እንግዲህ ሜጀር ዴቨሎፕመንት ኦፍ ዘ ፔሪድ ኢንክሉድ የሚያደርጋቸው በዚህ ፔሪድ ውስጥ ብዙ ነገሮች ምን ተደርገዋል ማለት ነው ተሞክረው ነበረ። ከዛ ውስጥ ኤክስፓንሽን ኦፍ ትሬድን ለማስፋፋት የተሞከረበት፣ ኮንፍሊክት ቢትዊን ክርስቲያን ኪንግደም ኤንድ ሙስሊም ስልጣኔት በክርስቲያን ኪንግደም እና በሙስሊም ስልጣኔቶች መካከል የነበረውን ጦርነት የሚያሳየን፣ እንዲሁም ደግሞ ፎሬን ኢንቬሽን የምንላቸው በውጭ ሀገሮች የተለያዩ አይነት ወረራዎች ተደርገውብን ነበር እንደ ሀገር፣ እነሱንም የምናይበት ሲሆን ሌላው በኢትዮጵያ ውስጥ ያሉ የፖፑሌሽን ሙቭመንቶች አፋር፣ ሶማሌ፣ አርጎባና ኦሮሞዎችን አሉ ማለት ነው። እንግዲህ ሪሊጂየስ ኤክስፓንሽን አለ። ኢንተራክሽን ኦፍ ፒፕል ኤንድ ሪዛልት ኦፍ ኢንተግሬሽን አክሮስ ኢትኒክ ኤንድ ሪሊጂየስ ዳይቨርሲቲ ነው። ይሄ ደግሞ ሪሊጂየስ ኤክስፓንሽን የሪሊጂየስ እንደዚህ ያለ መስፋፋት የታየበት ሲሆን ኢንተራክሽን ኦፍ ፒፕል ነበር። በጊዜው ደግሞ ኢንተራክሽን ኦፍ ፒፕል ሰዎች ከሰዎች ጋር ከክልሎች ጋር ከአንድ ቦታ ወደ አንድ ቦታ እየተዘዋወሩ ግንኙነታቸውን ያዳበሩበት አክሮስ በዘርም አለ በሃይማኖትም አለ ማለት ነው። እንግዲህ ብዙ ሃይማኖቶች መጥተዋል። እነሱ ሱኒዮስን ጨምሮ የተለያዩ የውጭ ሀገር ከነ ካቶሊክ እምነቶች፣ የኢትዮጵያ ኦርቶዶክስ ሶስቱ ሃይማኖቶች የሚባሉት አንደኛም ዩኒፊኬሽን የምንለው ቅባት የምንለው ሶስት ልደት የምንለው የመሳሰሉት የመጡበት ጊዜ ነው። እንግዲህ ፋይናሊ ይሄ ዘመን የሚያበቃው ምንድን ነው? ጎንደሪያን ፔሪድ ይጀምርና ከዛ ዘመነ መሳፍንት ላይ ከጎንደሪያን ፔሪድ ከ1636 እስከ 1769 ድረስ ሲሆን ዘመነ መሳፍንት የምንለው ደግሞ ከ1769 እስከ 1855 ነው። ኢንክሉድ የሚያደርገው ደግሞ በዘመነ መሳፍንት ላይ የጁጁ ሩል የሚባልም እንደነበር እናያለን ማለት ነው። እንግዲህ 5.1ን ስናይ ምን ይለናል? 5.1 ኮንፍሊክት ቢትዊን ክርስቲያን ኪንግደም ኤንድ ሱልጣኔት ኦፍ አዳል ኤንድ አፍተር ነው። እንግዲህ በክርስቲያን ኪንግደሞች እና በሱልጣኔት ኦፍ አዳል መካከል የነበረውን ጦርነት ስናይ የዚህ ጦርነት ዘ ሀርት ኦፍ ዘ ኮንፍሊክት ሌይ አን ኢንተረስት ቱ ኮንትሮል ትሬድ ሮድስ። የዚህ ጦርነት ዋነኛ ሀርት የነበረው ምክንያት የነበረው ምንድን ነው? ትሬድ ሮቱን ለመቆጣጠር ማለት ነው። በተለይ ሙስሊሞች አህመድ ግራኝ ከመጣ ወዳ በጣም ተጠናክረው እነዚህ ፓስቶሪያል የሚባሉትን በደንብ ነግራቸዋለሁ። እነሱን በማስተባበር እነዚህ ፓስቶሪያል የሚባሉትን አፋር፣ ሶማሊያ የመሳሰሉትን ሙስሊም ሪሊጂየሶች ወይም ሃይማኖት ተከታይ የሆኑትን ፓስቶሪያሎችን በማስተባበር ትሬድ ሮቱን ኮንትሮል ለማድረግ የሞከረበት ነበር። እንግዲህ ዘ ኮንፍሊክት ኮሚኒኬትድ ኢን ዘ ዋር ከ1529 ቱ 1543 እንግዲህ ጦርነቱ ከ1529 እስከ 1543 ድረስ ተቋጭቷል ማለት ነው። በዚህ ውስጥ እንግዲህ ዋነኛው ኢንተርናል ስትሪፍ ኦፍ አናርቺ ኢን ዘ ሙስሊም ስልጣኔት ፕሪሉድ ዘ ኮንፍሊክት ነው። እንግዲህ ለዚህ ሁሉ ዋነኛ ምክንያት የሆነው ከዋናው ነገር በፊት የሚመጣው ድርጊት ምንድን ነው? በሙስሊም ስልጣኔቶች መካከል ውስጥ ለውስጥ ሽኩቻ ነበር፣ አለመስማማት ነበር፣ በጣም አለመስማማት ነበርና
ያንን ነው ኢማም አህመድ እንዲመጣ ያደረገው እና በዛን ሳይም ኢንዛት ታይም ኤሌደር ኮልድ ኢማም አህመድ ኢብራሂም አልጋዚ ቱክ ዘ ፓወር። ኢማም አህመድ ኢብን ኢብራሂም አልጋዚ ወይም አህመድ ግራኝ የሚባለው ፓወሩን ወሰደ ወይንም ስልጣኑን ወሰደ። ሂስ ኦሪጂንስ ኦብስኪር ነው። የት እንደመጣ ኦብስኪር ነው። ብዙም የሚያሳይ የሆነ የተብራራ ነገር የለም። ምናልባት ምን አሰብኩ እዚህ ጋር ምንድን ነው መሰላችሁ ይሄ ኦብስኪር ነው የሚለው ነገር አለመታወቁ ብቻ ሳይሆን ብዙ የሚያከራክርም ስለሆነ ነው። ነገር ግን ምን ይለናል? የተወለደው ሁበት የምትባል ድሬዳዋ ጅጅጋ ውስጥ የምትገኝ ወደ ሀረር አካባቢ ነው። ራይዝድ ባይ ሂዝ ዲቮት ሙስሊም ነው። ኢንኪን ዋን ኦፍ ዘ ኦሳስ ኦፍ ዘ ሩት ኦፍ ዘ ኢላ አካባቢ ላይ እዛ አካባቢ እንዳደገ ብዙ ስለ አህመድ ኢብን ኢብራሂም አልጋዚ ብዙ ነገሮች ታሪኮች ከዚህ በፊት በቻፕተር 4 ቪዲዮ ላይ ሰርቼላችሁ ነበር። ምናልባት ስለ ኢትዮጵያ ታሪክ በደንብ ማወቅ የምትፈልጉ እዚህ ጋር ፎቶ ላይ እንደምታዩት ወይንም ቴሌግራም ቻናላችን ላይ ከታች ዲስክሪፕሽን ላይ ያስቀምጥላችኋለሁ። የኢትዮጵያን ታሪክ ባጭሩ በተለይ ስለ አህመድ ግራኝ ስለመሳሰሉት የምትረዱበትን እዛ ጋር አስቀምጬላችኋለሁ። ያለፈውንም ቪዲዮ ማየት እንዳትረሱ። ሌላ he was devout muslim solider for ጋራዳቡን ኦፍ አዳል ነው። እንግዲህ ይሄ ኢማም አህመድ ኢብራሂም አልጋዚ የጋራዳቡን ከሙስሊም እንትን ነበር፣ በጣም አድናቂ ነበር። በሃይማኖትም የሚከተለው ጋራዳቡን ነበር፣ እንደተከታዩም ነበር፣ እንደወታደሩም ነበር እና ብዙም ታሪኮች አብረው ሰርተዋል ከጋራዳቡን ጋር ማለት ነው። እንግዲህ አህመድ ግራኝ እንደምታስቡት ስልጣን ሲቀበል 20 ዓመቱ ነበር። በ20 ዓመቱ ነው ወደ ስልጣን የመጣው። ነገር ግን የ20 ዓመት ወጣት ሆኖ እያለ ራሱ በጣም ግዙፍና ጠንካራ እንደነበር የሚነገርለት፣ በጦር ውጊያ ላይም በጣም አሸናፊ የነበረ ነበር። ሙሉ ታሪኩን እናወራለን። እንግዲህ ወደ ቀጣይ ስናልፍ ምን ይለናል? ኮንፍሊክት ቢትዊን ዘ ክርስቲያን ኪንግደም ኤንድ ዘ ሱልጣኔት ኦፍ አዳል ነው። በኮንፍሊክት ቢትዊን በክርስቲያን ኪንግደሞች እና በሱልጣኔት ኦፍ አዳል መካከል የነበረውን ጦርነት ስናይ ዘ ዋር ኦፍ አህመድ ግራኝ አት ዘ ታይም ዌር ኖት ጀስት ፎት ፎር ኮንትሮል ኦፍ ዘ ትሬድ ሮት ነው። አህመድ ግራኝ መጀመሪያ መነሻ የነበረው ኮንትሮል ትሬድ ሮቱን ማድረግ ብቻ አልነበረም። ብዙ ኢንቫይሮንመንታል ፕሬሸሮች ነበሩ። እንግዲህ ጦርነት በኋላ ላይም እንዳየ ነው ጦርነት የሚያስነሱት ኢንተርናል ፕሬሸሮች አሉ፣ ኤክስተርናል ፕሬሸሮች አሉ። ከነዛ ውስጥ ኢንቫይሮንመንታል ፕሬሸር አንደኛው ነው። እንግዲህ አፋር ኤንድ ሶማሊያ ፓስቶራሊስ የምንላቸው እነዚህ የአፋርና የሶማሊያ እነዚህ ከብት አርቢዎች ምንድን ነበሩ? የእነሱ መሪ ነበረ ኢማም አህመድ አልጋዚ ወይም አህመድ ግራኝ እና ያኔ መሪያቸው በነበረበት ሰዓት በጣም ድርቅ ነበረ። በዛ ላይ መስፋፋት ነበር። ፖፑሌሽኑ ጨምሮ ነበረ። ፖፑሌሽኑ እየጨመረ በሄደ ቁጥር ደግሞ አንድ ቦታ ላይ ከቆዩ ኦቨርግሬዚንግ ይከሰትና ሜዳው ባዶ ይሆናል፣ ለም አይሆንም። ያንን ነገር ለመቅረፍ ምን አማራጭ ወሰኑ ማለት ነው? እነሱ ወደ ሌሎች ክርስቲያን ኪንግደሞች መስፋፋትን ያዙ ማለት ነው። ወደ ሸዋ ወደ መሳሰሉት ማለት ነው። እና ሌላው ደግሞ እዚህ ጋር ያጋጠማቸው ችግር ምንድን ነው? ከ13ኛው ሴንቸሪ እስከ 16ኛው ሴንቸሪ ራይዲንግ ኦፍ ዋተር ሆልስ ኦር አኒማል ረስቲንግ ኢንተንሲፋይድ አጋጥሟቸው ነበር። የውሃ እጥረት አጋጥሟቸው ነበር። ሌላው ደግሞ አኒማል ረስቲንግ ኢንተንሲፋይድ ወይም እነዚህ ከብት ስርቆት ረስትሊንግ ማለት ከብት ስርቆት ነው እና ከብት ስርቆት ምናምን ያጋጥማቸው ነበር። እነዚህ ከብት አርቢዎቹ በጣም ብዙ ከብት ስላላቸው ውሃ ለማግኘት ከቦታ ቦታ ሲንቀሳቀሱ በጣም ስርቆት ያጋጥማቸው ነበርና ስለዚህ ያንን ችግር ለመፍታት ነበረ ትሬድ ሮቱን ከመቆጣጠርም በላይ ማለት ነው። እና ኢማም አህመድ ኮንቬንስ ያደረገው ዘምቱ ኖት ቱ ፋይት አሞንግስ ዘምሰልፍ ነው። ኢማም አህመድ ከእርስ በርሳቸው መጣላት እንደሌለባቸው አሳመናቸው። በት ቱ ዩኒት ኤንድ ኤክስፓንድ ቱ ክርስቲያን ኪንግደም። አሁን ከብቶቻቸው አሁን እንደዚህ ብዙ ከብት ካለ ይደበላለቃል፣ በዛ ጸብ ምናምን አላን። እሱ ግን እንደዛ እንዲሆን አልነበረም የፈለገው። አፋርና ሶማሌ ያሉት እንዲሁም ሀረሪም አለ ያካትተዋል አንዳንድ መጽሐፍ። እነዚህ የአፋርና የሶማሌ ፓስቶራሊስ ወይ እነዚህ ከብት አርቢዎችን አንድ አድርጎ ዩናይት አድርጎ አንድ ህብረት ፈጥሮ ክርስቲያን ኪንግደሞች እንዲስፋፉ ነበር የፈለገው እና ሪዞልቭ ዜር ፕሮሰሲንግ ማቴሪያል ኒድ እና የሚፈልጉትን ፕሮሰሲንግ ማቴሪያል ኒድ እንዲያሟሉ ለሚያስፈልጋቸውን ነገር እንዲያሟሉ ለከብቶቻቸው ግሬዚንግ ፓስቶር የግጦሽ መሬት እንዲያገኙ ነበር እቅድ የያዘው ማለት ነው። ሂ አብል ቱ ጌን አክሴፕታንስ አስ ኢማም ኤንድ ኮንሶሊዴት ሂስ አርሚ ቱ ፋይት ክርስቲያን ኪንግደም። ከዛ ኢማም አህመድ ምን የሚባል በቱርኮች ነው ይሄን የሰጡት። እንግዲህ ኢማም የሚል መጠሪያ ሰጥተውት ነበር። ኢማም ማለት በአንድ በሙስሊም ማህበረሰብ ዘንድ እንደ መጠሪያ የሚያገለግል ስም ነው ማለት ነው። ይሄ የክብር ስም የመሪነት ስም በሃይማኖት መሪ ስኩን የሚሰጠው ነውና ኢማም አህመድ ኢብን ኢብራሂም አልጋዚ ተባለ ማለት ነው።
እንግዲህ እዚህ ጋር ጦርነት ስናነሳ በኋላ እነግራችኋለን። ከልብነ ድንግል ጋር ያደረገው ጦርነት ላይ ምንድነው የተፈጠረው? ከልብነ ድንግል ጋር ጦርነት ሲፈጥር ለልብነ ድንግል ይረዱት የነበሩት እነማን ነበሩ የሚባል ጥያቄ ይመጣል። ለልብነ ድንግል ክርስቲያን ኪንግደም የነበሩት ከዚህ በፊት የተለያዩ አገሮች አሉ። እነዚህ ክርስቲያን ኪንግደም በተለይ ፖርቹጋሎች ሚሊተሪ ሰፖርት ይሰጡት ነበር። ለአህመድ ግራኝ ደግሞ ቱርኮች ሚሊተሪ ሰፖርት፣ መሳሪያ ሰፖርት ይሰጡት ነበር። በኋላ ላይ ነግራችኋለሁ ዋናውን ታሪክ። ነገር ግን ከልብነ ድንግል ጋር በጣም የሚገርም ታሪክ ምንድነው እዚህ ጋር የሚነሳው? ከልብነ ድንግል ጋር ጦርነት በሚፈጥሩበት ጊዜ ከልብነ ድንግል ጋር 250 ሺህ ልብነ ድንግል 250 ሺህ ወታደር ይዞ አህመድ ግራኝ በ12 ሺህ ወታደር ነው መጨረሻ ጊዜ ዲፊት ያደረገው። እሱም በኋላ ነግራችኋለሁ። ግን እዚህ ጋር ምን ይለናል? ሚንዋይል ይላል ልብነ ድንግል was enrolled when he was only 11 ማለት ነው። እንግዲህ ልብነ ድንግል ወደ ስልጣን ሲመጣ 11 ዓመቱ እንደነበር ነው የሚነገርለት። ገና በ11 ዓመቱ ነበር ልብነ ድንግል ወደ ስልጣን የመጣው። በዛ ይሄም በኢትዮጵያ ታሪክ ላይ በጣም ህፃን ሆኖ የመጣ ሲሆን ነገር ግን በሰዓቱ ማን ይረዳው ነበር መሰላችሁ? እናቱ ኪዩን ኢሌኒ ማለት ነው። ኪዩን ኢሌኒ እሱን ሰፖርት ታደርገው ነበር፣ ትደግፈው ነበር። ኢኒሻሊ አድቫንስድ ኢንቱ ሙስሊም ቴሪቶሪስ ነው እና ወደ ሙስሊም ቴሪቶሪዎችን እንዲስፋፋ ማለት ሙስሊሞች እንዳያጠቁት ምናምን እነዚህ አለለ እሷ እውቀት ስለነበራት በጣም እናቱ እሷ ትረዳው ነበር። as a result most of muslim ስልጣኔት include አዳል were made tributary to the christian kingdom። በዛን ሰዓት አህመድ ግራኝ እየተስፋፋበት በነበረበት ሰዓት ሁሉ ለምን ያደርጉ ነበረ? ሰፖርት እነዚህ ሙስሊም ስልጣኔት የሚባሉት አዳል እና አዳል ማለት ነው። አዳልን ጨምሮ አሁን በጣም ስትሮንግ የነበሩት አዳል አሁን በዛቱ በጣም ጠንካራ ነበር። ነገር ግን ለሙስሊሞች ለክርስቲያን ኪንግደም ግብር ይከፍል ነበር ማለት ነው። ከዛ እዚህ ጋር ሌላው የምናየው ነገር ምንድነው? ኮንፍሊክት ቢትዊን ክርስቲያን ኪንግደም ኤንድ ሱልጣኔት አዳል። እንግዲህ በኋላ ላይ ትርቢቱን መክፈል አቆመ። አዳሎች እየከፈሉ ነበረ በፊት ላይ፣ ከዛ አቆሙ። ከዛ ያኔ ነው ኮንፍሊክት የተፈጠረው፣ ችግር የተፈጠረውና አፍተር ዘ ካሚንግ ኦፍ ኢማም አህመድ ኢብን ኢብራሂም አልጋዚ ወይም አህመድ ግራኝ ከመጣ ወዲያ ምን ተፈጠረ? ሴት ስትሮንግ አርሚ ኢን 5020 በ1520 በጣም ጠንካራ ኃይል አቋቋመ። ከዛ ራሱ እየተጠናከረ እንደሆነ ሲያስብ ምን አደረገ? he refused pay tribute and launch campaign against Christian kingdom in 1527። ከዛ ከ7 ዓመት በኋላ በ1527 ምን አደረገ? ግብር አልከፍልም አለና የራሱን ላውንች አደረገ ካምፓኝ፣ ወታደሮችን ማሰባሰብ፣ ለጦርነት መዘጋጀት ጀመረ። he controlled terrorists include ከዛም አልፎ የተለያዩ የክርስቲያን ኪንግደም ያስተዳድራቸው የነበሩ ቦታዎችን መቆጣጠር ጀመረ። ለምሳሌ ባሌ፣ ዳውሮ፣ ፋጣጋር፣ ሲዳማ፣ ሀዲያ፣ ከምባታ ኤንድ ፑቲንግ ዘ ክርስቲያን ኪንግደም አት ሪስክ። ያኔ እሱ እነዛን ቦታዎች ሲቆጣጠር ክርስቲያን ኪንግደም መደናገጥ ጀመረ፣ መጨነቅ ጀመረ። ክርስቲያን ኪንግደም ስልጣናቸውን ሪስክ ላይ ጣለ፣ አደጋ ላይ ጣለው ማለት ነው። በጣም እየተስፋፋ ነበር አህመድ ግራኝ። ከዛ በ1528 አሁን በ1520 ጠንካራ ስልጣን አቋቋመ አህመድ ግራኝ ስትሮንግ አርሚ ከገነባ ወዲያ በ1527 ግብር አልከፍልም ማለት ከ7 ዓመት ወዲያ። ከዛ ደግሞ ከአንድ ዓመት ወዲያ ደግሞ ጨምሮ ልብነ ድንግል ምን አለ? ሞቢላይዝድ ቫስት ፎርስ ኢን ካምፕድ 50 ኪሎ ሜትር ኢስት ኦፍ ዋት ኢዝ ናው አዲስ አበባ። አሁን አዲስ አበባ ብላ ከምትጠራው ቦታ 50 ኪሎ ሜትር በምስራቅ በኩል ላይ በጣም ብዙ ሺህ ጦር አቋቋመ ይለናል። ይሄም ቦታ ሽምብራ ቁር የሚባለው ቦታ ነው። ከዛ however the mobilization faced ችግር አጋጥሞት ነበር፣ ፕሮብሌም አጋጥሞ ነበር። faced a problem ይላል ማለት ነው። እንግዲህ በጣም ብዙ ችግሮች አጋጥሞት ነበረ ይሄ የልብነ ድንግል ሞቢላይዜሽን። ምክንያቱም በዛን ሰዓት ሞቢላይዝ ያደረገው ምን ያክል ወታደር ነው? ቅድም እንደነገርኳችሁ ቫስት አማውንት ሲል 250 ሺህ ነው አጠቃላይ ተብሎ የሚገመተው። 250 ሺህ ወታደር ሙቭ አድርጎ ሲሄድ አብዛኛው የኢትዮጵያ ወታደር በሰዓቱ የነበረው ገበሬዎች ነበሩ። በአህመድ ግራኝ ግን እኔ መጽሐፉን አስቀምጥላችኋለሁ ቴሌግራም ላይ። በአህመድ ግራኝ በኩል ግን አብዛኛው ወታደር ከብት አርቢ ስለነበረ ብዙም የሚያስጨንቀው ነገር የለም። ግን በአህመድ ግራኝ በኩል ግዴታ እነዚህ ገበሬዎች ምናምን ስለነበሩ በጣም ብዙ ችግር አጋጥሞ ነበር። ከዛ ሎጂስቲክ ፕሮብሌም አጋጠመው። ላክ ኦፍ ኮመን ስትራቴጂ ቻሌንጅ ዘ አርሚ። ሌላው ደግሞ ላክ ኦፍ ኮመን ስትራቴጂ አጋጥሞት ነበር ማለት ነው። እንግዲህ ኮመን ስትራቴጂ አጋጥሞት ነበር ስንል ምን ማለት ነው? በጣም ወሳኝ የሚባሉ የስትራቴጂካዊ ችግር አጋጥሞ ነበር። ልክ እንደ አህመድ ግራኝ ምንድነው አልነበረም ማለት ነው፣ ስትራቴጂካዊ አልነበረም እና ይሄም ችግር አጋጥሞ ነበር። እና እስቲ ምን አጋጠመው የሚለውን ስናይ
አህመድ ግራኝ በጣም የተሰለጠነ ነበር በሌላ እጅ ማለት ኦን ዘ አዘር ሃንድ ኢማም አርሚ ወይም የአህመድ ግራኝ ወታደሮች ምንም አይነት ሎጂስቲክ ቻሌንጅ አላጋጠማቸውም ነበር። በቃ በጣም አህመድ ግራኝ በጣም ጦርነት በመምራት የተሳካለት የተካነ ስለነበር ማለት ነው። ዘ አርሚ ሃድ ኤክሰለንት ሊደርሺፕ ነበረው። በጣም ጠንካራ መሪ፣ ቤተር ሞቢሊቲ፣ እንቅስቃሴያቸው ራሱ በሲስተም የተደገፈ ሲመጡ ራሱ እየዘረፉ እያቃጠሉ ምናምን ስለነበር ቶሎ በቃ ምንም ችግር አላጋጠማቸውም። በዛ ላይ 12,000 ነበሩ ማለት ነው። አስቡት የአህመድ ግራኝ 12,000 ወታደር ነበር። ነገር ግን ሁሉም ወታደሮቹ ምንድን ነበሩ? አርምድ ነበሩ፣ የታጠቁ ነበሩ። በዛኛው በልብነ ድንግል በኩል ግን 250,000 ወታደር ወይም ሩብ ሚሊዮን አካባቢ ወታደር እንደነበረው ይነገርለታል ማለት ነው። እንግዲህ ፍሌክሲብል የሆነ ታክቲኮችን ይጠቀም ነበር። ዩኒፋይድ የሆነ ኮማንድ የሚጠቀም ነበረ ማለት ነው አህመድ ግራኝ፣ ኢማም አህመድ ማለት ነው። እና በመጨረሻም ክርስቲያን አርሚዎች ምን ዲፊት ተደረጉ? ዘ ሞስት ዲሲሲቭ ኢንጌጅመንት አት ዘ ባትል ኦፍ ሽምብራ ቁሬ ኢን 1529 ኒር ሞጆ። እንግዲህ በ1529 ሞጆ ላይ አህመድ ግራኝና ልብነ ድንግል ተጋጠሙና ማን አሸነፈ? አህመድ ግራኝ። የባትሉ ስም ማን ይባላል? ሽምብራ ቁሬ። ይሄን በደንብ ፎከስ አድርጎ አህመድ ግራኝ ከልብነ ድንግል ጋር የተጋጠመ ከአዲስ አበባ 50 ኪሎ ሜትር ኢስት የምትርቀዋ ላይ ሽምብራ ቁሬ የምትባል ቦታ ላይ ማለት ነው። ይሄንን እንደ ታሪክ ያዙ፣ ፈተናም ላይ ይመጣል አይቀርም። አፍተር ዘ ቪክትሪ፣ ከቪክትሪው በኋላ ኢማም አህመድ ሜድ ላርጅ ስኬል ኮንትሮል ኦፍ ዘ ቴሪቶሪ ኦፍ ክርስቲያን ኪንግደም። ልብነ ድንግልን ካሸነፈ ወዲያ ምን እንዳደረገ ታውቃላችሁ? ኦልሞስት 32 የሚሆኑ ቤተክርስቲያኖችን አቃጠለ። በጣም ጠንካራ እየሆነ መጣ። ብዙ ክርስቲያን ኪንግደሞችን ተቆጣጠረ ማለት ነው አህመድ ግራኝ። ከዛ በ1535 ሂስ ኢምፔሪየር ስትረችድ ፍሮም ዘይላቱ መሰዋ። መጀመሪያ ዘይላን ነበር የተቆጣጠረው። ዘይላን ሲቆጣጠር ቱርኮች ማን ብለው ሰየሙት? ኢማም ብለው ሰይሞት ነበር። ከዛ ወደ መሰዋ ሄደ ማለት ኦን ዘ ኮስት ደግሞ ማለት ነው። ሁሉንም ትሬድ ሮቶች የመቆጣጠር አቅድ ነበረው። እሱንም እያሳካ ሄደ። ከዛ ሲቪል አድሚኒስትሬሽን መሰረተ። ፍሮም ሂስ ሜን ኤንድ ኒውሊ ሪክሩትድ አደረገ ማለት ነው። የሱ ሰዎችና በሱ ጠባቂዎች፣ ጓደኞች፣ እነዚህ ቤተሰቦችን በመጠቀም የራሱን የሆነ ሲቪል አድሚኒስትሬሽን ኖርማል ህብረተሰቡን ማስተዳደር ጀመረ ማለት ነው። ግን እዚህ ጋር ደግሞ ሌሎች ማለት የሚጠቀሱ ነገሮች ሲኖሩ ኦሮሞ ሙቭመንት ነበረ። ከልብነ ድንግል ጋር እሱ ሲጣላ ምን መሰላቸው የተፈጠረው? ልብነ ድንግል እየሸሸ ሄዶ ነበረ ማለት ነው። እየሸሸ ሄዶ የሆነ ገዳም ላይ ተደብቆ ነበር። እዛም ነው የሞተው። ልብነ ድንግል ተገሎ ሳይሆን የሞተው ገዳም ላይ ሸሽቶ ሄዶ ከሄደ ወዳ እንደሞተ፣ ገላውዲዮስ ደግሞ የሱ ልጅ እንደተተካ ታሪክ ይነግረናል። ገላውዲዮስ ደግሞ ኢማም አህመድ ኢብን ኢብራሂም አልጋዚን ዲፊት አድርጎ እንዳሸነፈው፣ ከዛ ደግሞ ኢሚር ኑር ሙጃሂድም እንደመጣ ይነገራል በታሪክ። ግን ኢንተርዋር ፔሪዱን ደግሞ ስናየው በጦርነት ጊዜ ከ1529 እስከ 1543 ላይ በዚህ ውስጥ ነው እንግዲህ ወደ ዘይላ እንትን ሽፍት ካደረገ ወዳ እያሰፋ ከሄደ ወዳ ምን አረገ? ባቲ ዲል ወንበራ የምትባላለች የኢማም ሚስት ነበረች ማለት ነው። በጣም ብዙ ነገሮች ፊገር ያዩት የሆነ ጦርነት ላይ ቻሌንጅ እንዳይሆን አርጋ የደገፈችው ኢቭን በጦርነቱ ወቅት ነው ልጆቿን ሁሉ የወለደችው ይቺ ባቲ ዲል ወንበራ። እንግዲህ ባቲ ዲል ወንበራ የኢማም አህመድ ግራኝ ሚስት ከመሆኗም ውጪ ከዚህ በፊት የልብነ ድንግል አንድ መነኩሴ ወታደር የእሷን አባት ገሎት ነበረ ማለት ነው። እና ያንን በቀል ለማግኘት ብላ ነው ባቲ ዲል ወንበራ ኢማም አህመድ ኢብን ኢብራሂም አልጋዚን ያገባችው ማለት ነው። እንግዲህ ባቲ ዲል ወንበራ እሱን ካገባችው ወዲያ ሺ ወዝ ዘ ዳውተር ኦፍ ሊደር ኦፍ አዳል ኢማም ማህፉዝ ነበር። እንግዲህ ይቺ የማህፉዝ ልጅ ባቲ ዲል ወንበራ አባቷ በልብነ ድንግል ስለተገደለ በልብነ ድንግል ወታደር ሊያውም በመነኩሴ ስለተገደለባት ምን ታደርጋለች? ኢማም አህመድን አገባች። ኢማም አህመድን ለጦርነት አዘጋጀች። ከዛ ኢማም አህመድ ልብነ ድንግልን አሸነፈ ማለት ነው። ይሄ ነው ታሪኩ። እና ምን ይለናል? ሺ ኢንኮሬጅ ሄር ሃዝባንድ ኤንድ አኮምፓይንድ ሂም ኢን ሂስ ኤክስፔዲሽን ኢቨን ኢን ዘ ስቴት ኦፍ ፕሬግናንሲ ነው። ምንም እንኳን እርጉዝ ብትሆንም ባሏን ኢንኮሬጅ እያደረገች እያበረታታች እስከ ጦርነት ድረስ ዘምታ ነበር። ልጆቿንም በጦርነቱ ወቅት እንደወለደች ይነገርላታል። ይቺ ባቲ ዲል ወንበራ ሞስት ኦፍ ዘ ታይም ፈተና ላይ የሚመጣው ፊገር አውት የሆኑ እነዚህ በ15
በዚህ ዘመን ላይ የነበሩ ሞር ሴቶች እነማን ናቸው ተብሎ ይጠይቃል። በቃ ትልልቅ ስራ የሰሩት ማለት ነው። ከነዚህ ውስጥ አንዷ ባቲ ዲሎምበራ ነች እና ሰብለ ወንጌል ቀጣይ ትቀጥላለች ማለት ነው። ሰብለ ወንጌል እንግዲህ የልብነ ድንግል ሚስት ነች። እንግዲህ ወደ ቀጣዩ ስናልፍ ምን ይለናል? ዘ ሚሊተሪ ሴት ባክ ፎርስድ ሪጂኒንግ ኪንግ ልብነ ድንግል ቱ ሪትሪት ፋይናሊ ዴይንግ ኢን 5040 አስ ፉጋቲቭ ነው የሚለው ፉጊቲቭ እና ምንድን ነው የሚለው? ልብነ ድንግል በጦርነቱ እንደተሸነፈ ካወቀ ወዳ ሸሽቶም ወደ ገዳም እንደገባ ገዳም እንደሞተ። ነገር ግን እዚህ ጋር የተፈጠረ አንድ ታሪክ ልንገራችሁ። ያው ታሪኩ መጽሐፋችሁ ቆርጦ ነው የሚያስቀረው። ምን ይላል የኢትዮጵያ ታሪክ መጽሐፍ ላይ? ልብነ ድንግል ሸሽቶ ከሄደ ወዳ በየተራራዎቹ በየሸለቆቹ ይደበቅ ነበረ። ከዛ የሆነ ጊዜ ጊሻምባ የምትባል ተራራ ላይ ጊሸን ማርያም ያለችበት ጋር ማለት ነው። እዛ ተደብቆ ባለበት ሰዓት የኢማም ኢብራሂም አልጋዚ ወይም የአህመድ ግራኝ ወታደሮች ሊያጠቁት ይመጣሉ። ከዛ ተራራው ላይ ሆነው የነዚህ የልብነ ድንግል ታማኝ ወታደሮች አብረውት ነበሩ። በናዳ ብዙ የአህመድ ግራኝን ታላላቅ ሰዎች ገለውበታል። ከነዛም ውስጥ የአህመድ ግራኝ የቤተክርስቲያን ላይ እንደዚህ ማለት በሙስሊሞች ቤተክርስቲያን አይመስለኝም ዲቮት የሚያደርገው ገራዳቡንን ራሱ ያኔ ነበር የተገደለው። እንዴት ነው የተገደለው? ያኔ ጦርነቱ ጊዜ ወደታች በናዳ መተዋቸው ብዙዎች ሲሞቱ ይሸሻሉ የአህመድ ግራኝ ወታደሮች። ከዛ እነዛ የአህመድ ግራኝ ወታደሮች ሲሸሹ ምን ይደረጋል ማለት ነው? ገራዳቡን ይያዝና ይታሰራል። ከዛ መጨረሻ ላይ ደረቱን በጥይት ተመቶ እንዲገደል ይሆናል። ያኔም የሸሹትን ወታደሮች አህመድ ግራኝ እንዳሰራቸው ከዛ ምንም ሳያደርግ እንደለቀቃቸው ታሪክ ይናገራል። የታሪክ መጽሐፉን አስቀምጥላችኋለሁ ቴሌግራም ላይ። እንግዲህ ልብነ ድንግል ሸሽቶ በ1540 እንደሞተ አየም ማለት ነው። ልብነ ድንግል አጠቃላይ ወደ ስልጣን ሲመጣም ገና በልጅ እድሜው እንደነበረ ኢቭን በ12 ዓመቱ እንደመጣ በሰዓቱም ደግሞ የእሱ እናት የነበረችው ኪዩኒሊን የምትባለዋ እንደምትረዳው አይተናል። ከዛ ገላውዲዮስ መጣ። ገላውዲዮስ የማ ልጅ ነው ከተባላችሁ የማትላላችሁ የልብነ ድንግል ልጅ ማለት ነው። እንግዲህ አይ ቲንክ ገላውዲዮስ ከመጣ ወዳ ነገሮች ተቀየሩ። ከዛ ምን መፈጠር ጀመረ? ገላውዲዮስ ምን ይለናል ታሪኩ ሲናገር በአንድ ወር ውስጥ ነው ወደ ጦርነት የገባው ማለት ነው። ገላውዲዮስ ስልጣኑን እንደያዘ ማለት ነው። ከዛ ኢማም አህመድ ኢንካብድ ኒር ላቀጣና ሂወዝ አታክ ኒኪል ዳፍተር ዘፋይስ ወይና ደጋ ላይ እንደተገደለም ይናገራል። ይሄ እንትና ማለት ኢማም አህመድ ማለት ነው። ነገር ግን እስቲ ሙሉ ታሪኩን ልንገራችሁ። እንግዲህ የልብነ ድንግል ሰክሰሰር የነበረው ገላውዲዮስ continued to face wars in his time with more intensity as Imam Muhammad and received Turkish musketeers ነው ማለት ምንድነው? ገላውዲዮስ በጣም ጦርነት ነበረ ከማጋ ከኢማም አህመድ ጋር ከኢማም አህመድ ሲቪላይዝድ አድሚኒስትሬተሮች ጋር ከብዙዎች ጋር ገና ስልጣን በያዘ በአንድ ወር ውስጥ ነበር ጦርነት ማድረግ የጀመረው። ከዛ ደግሞ ከቱርኪሽ ሙስኬተርስ እነዚህ ተዋጊዎች እነዚህ ኢማም አህመድ ደግሞ ከቱርክ መሳሪያዎች ይመጡለት ነበረ ማለት ነው። እንግዲህ እዚህ ጋር አንድ ያልተገለጸ ነገር አለ። ክሪስቶፈር ደጋማ የሚባል ሰው አለ። ክሪስቶፈር ደጋማ ማለት ፖርቹጋል ሶሊደር ነው። የባስኮ ደጋማ ልጅ እንደነበር ይነገርለታል። የባስኮ ደጋማ ልጅ ነው እና ያኔ ጦርነት ላይ እንደነበሩ ልብነ ድንግል ለፖርቹጋሎች ደብዳቤ ጽፎ ነበር። እሱን ነገር ነው የምነግራችሁ። እንግዲህ መጀመሪያ እስቲ መጽሐፉ ላይ ያለውን ልንገራችሁና እናንተ ደግሞ ዋና ታሪኩን ያነበብኩትን ነግራችኋለሁ። based on the early request of made by ልብነ ድንግል ልብነ ድንግል ቀድሞ በተጠየቀው መሰረት በ1535 ማለት ነው። አስቡት ከጦርነቱ በፊት ልብነ ድንግል መቼ ነው የሞተው? በ1540 ልብነ ድንግል ከመሞቱ 5 ዓመት በፊት ማለት ነው። ፖርቹጋሎች እንዲረዱ ጥያቄ ተቀርቦ በነበረበት መሰረት 400 ፖርቹጋል ወታደሮች በክሪስቶፈር ደጋማ ወይም በቫስኮ ደጋማ ልጅ ክሪስቶፈር ደጋማ እየተመሩ መጥተው ነበር። ከዛ በ1541 እንደደረሱ ይነገርላቸዋል። ከዛ ኦገስት 1542 ላይ ደግሞ ክርስቲያን አርሚ ዲፊትድ ኢን ኦፊላ ኢን ሳውዘርን ትግራይ ነው። ክርስቲያን አርሚዎች ዲፊት ተደረጉ፣ ተሸነፉ። የት? ኦፍላይት ነው ሳውዘር ትግራይ ላይ ዲፊት ተደረጉ። ከዛ 200 ፖርቹጋል ዌር ኪልድ ኤንድ ዜር ሌደር ኦስ ቢሄድድ ኢን ዘ ባትል ነው። ከዛ 200 ፖርቹጋሎች ምን ተደረጉ? በዛ ጦርነት ላይ ተገደሉ።
ኪልድ ተደረጉና ኢማም አህመድ ማንን ያዘ? ክርስቶፈር ደጋማን እንደያዘው ይነገርለታል። እንግዲህ እዚህ ጋር ደግሞ ልብነ ድንግል ዋይፍ ሰብለ ወንጌል ፓርቲሲፔት ኢን ዘ ዋር 5042 እንግዲህ እንደ ባቲ ድል ወንበራ ሁሉ ሰብለ ወንጌልም በዚህ ጦርነት ላይ ተሳትፎም አድርጋ ነበር። እንግዲህ ክርስቶፈር ደጋማ የቫስኮ ደጋማ ልጅ ክርስቲያኖችን ሊረዳ መጥቶ ከ400 ወታደሮች ጋር 200 ወታደሮች ተገደሉ። እሱም ተያዘ። ከዛ ኢማም አህመድ ጋር እንደቀረበ ይነገራል። ታሪክ ሲናገር ምን ይለናል? ወደ አህመድ ግራኝ ጋር ከቀረበ ወዳ ብዙ አማራጮች ቀረቡለት። ከቀረቡለትም አማራጮች መካከል ክርስቲያኖች የኔ የተደበቁት ክርስቲያኖችን እንዴት እናጥቃ፣ እንዲሁም ደግሞ አህመድ ግራኝ በዛም ጦርነት ወቅት ቆስሎ ስለነበር አህመድ ግራኝን እንዲያክም የአህመድ ግራኝ ወታደሮች እንዲያክም በተጠየቀው መሰረት ይሄንን በፍጹም አላደርግም በማለቱ ምን ተደረገ ማለት ነው? በጣም ተሰቃየ። ከዛም አህመድ ግራኝ ምን አለው? እንግዲያው ሙስሊሙንና ልማርህ ይለዋል ማለት ነው። ይሄንን የጦር መሪውን ክርስቶፈር ደጋማን ክርስቶፈር ደጋማ ግን አህመድ ግራኝ እንደዚህ ሲለው አህመድ ግራኝ ላይ ምራቁን እንደተፋ፣ በዚህም ምክንያት አህመድ ግራኝ ተናዶ የቫስኮ ደጋማን ቅንድቡን ሳይቀር እንደቆረጠበት፣ ከዛም አሰቃይቶ መጨረሻ ላይ አንገቱን ቀልቶ እንደገደለው፣ አንገቱን ከገደለው ወዳ ገላውዲዮስ ምን አለ? ገላውዲዮስ ይህን ነገር ያውቅና ይሰማና ወታደራቸው ስለተገደለ ለቀሪዎቹ ላልተገደሉት ኦልሞስት ከ200ዎቹ 160ዎቹ አካባቢ ይመስለኛል ታሪክ ላይ እንደዛ ነው የሚለው 150 60 ለሚሆኑት ብዙ ወቄት ወርቅ እንደሰጣቸው ይነገራል ታሪክ ማለት ነው። እንግዲህ ወደ መጽሐፉ ስንገባ ምን ይለናል መሰላችሁ? እዚህ ጋር ልብነ ድንግል ዋይፍ ሰብለ ወንጌል ጦርነቱ ላይ ተሳተፈች። አፍተር ዘዋር ከጦርነቱ በኋላ ኢማም አህመድ በጣም ኮንፊደንት ሆነ። በጣም በራሱ መተማመን ጀመረ። አርሚውን አቢሊቲውን በጦርነቱ በወታደሮቹ ብቃት በጣም ደስ አለው። ከዛ ዛት ሴንት ኤሊያንስ ባክ ሆም ቱ ሌት ሂም አርሚ ካምፕ ከዛ ወዳ ከጦርነቱ ተመልሰው ካምፕ እንዲያደርጉ ወደ ቤታቸው እንዲሄዱ አዘዘ። በሌላ በኩል ደግሞ ክርስቲያን ዌር ሃይሊ ፕሪፔርድ ፎር ፋይናል ኮንፈርሜሽን። በሌላ በኩል ግን ተሸንፎ የነበረው ገላውዲዮስ ለጦርነት እየተዘጋጀ ነበር፣ ራሱን እያዘጋጀ ነበረ ማለት ነው። ዱቱ ሊሚትድ ሪሶርስ ነገር ግን ያላቸው ሪሶርስ ወይም ሀብት በጣም ትንሽ ስለነበር ዘ ኢምፕሎይድ ሂት ኤንድ ራን ስትራቴጂ። እንግዲህ ክርስቲያኖች በሰዓቱ አቅም አልነበራቸውም፣ በጣም ተዳክመው ነበር፣ ብዙ ሀብት አጥተው ነበር። በተለይ ልብነ ድንግል ጦርነት ጊዜ 200,000 ወታደር አካባቢ 200,000 ሰው እንደሞተ በጣም ብዙ ሀብት እንዳጣ ይነገር ነበረ። ምክንያቱም ኢማም አህመድ በ12,000 ወታደር ስለነበር ያሸነፈው በሰዓቱ እና በጣም ስለተዳክመው ስለነበሩ ሂት ኤንድ ራን መጥቶ መሮጥ የሚባለውን ስትራቴጂ ይጠቀሙ ነበር። ኢማም በጣም ቻሌንጅ ሆነ። በዚህ ምክንያት በጣም ችግር ውስጥ ገባ። ቢኮዝ ዘይ ዲድንት ናው ዌር ዘ አታክ ካም ፍሮም። ምክንያቱም ጥቃቱ ከየት እንደሚነሳ ኢማም አህመድ ግራኝ ማወቅ አልቻለም ነበር። ከዛ በፌብሩዋሪ 25 በ1543 ላይ ምን ተፈጠረ? ኢማም አህመድ ወዝ ኢንካምፕድ ኒርላቅ ሌክ ጣና አካባቢ ጣና ሐይቅ አካባቢ ኢማም አህመድ ካምፕ ሰራ። ሂ ዋስ አታክድ ኤንድ ኪልድ አፍተር ዘ ፋየርስ ፋይቲንግ አት ዘ ባትል ኦፍ ወይና ደጋ። ከዛ ወዳ ምን ተደረገ? ባትል ኦፍ ወይና ደጋ ላይ ጦርነት ገጠሙ፣ ተሸነፈ ማለት ነው። አሁን እዚህ ጋር ተሸነፈ አህመድ ግራኝ አለቀ። አፍተር ማዝ ኦፍ ዘ ዋር ከጦርነት ወዳ ምን ተፈጠረ የሚባል ነገር ይመጣል ማለት። ጦርነት ብዙ ነገሮችን ያስከትላል። ምን ነገር እንደመጣ ደግሞ እንመልከት። እንግዲህ አይ ሆፕ እዚህ ድረስ ከቆያችሁ በእርግጠኝነት ቪዲዮ ተመችቷችኋል ተማሪዎች። እስቲ ራሳችሁን ፈታ ከያደረጋችሁ በዛውም ሰብስክራይብ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ወደ ቀጣዩ እንሄዳለን ማለት ነው። እንግዲህ ሙስሊም ክርስቲያኖች እነዚህ ሙስሊም ክርስቲያን የምንላቸው ነገሮች ብዙ ችግር ገጥሟቸዋል። አፍተር ዘ ባትል ኦፍ ገላውዲዮስ ምን አደረገ? ፖዚሽን ኦፍ ኦልሞስት ኖርዘርን ኤንድ ሴንትራል ፕላቲቲዎችን ቦታቸውን መለሰ። በአህመድ ግራኝ ተወስደው የነበሩትን እነ ባሌ ዳዋሮ ምናምን የመሳሰሉትን እነዚህ የሰሜንና የሴንትራል ፕላቲቲዎች ቦታዎችን ወደ ሸዋ አካባቢ ያሉትን አብዛኞቹን አስመለሰ፣ ባለቤትነቱን ተቆጣጠረ። ሙስሊም ኮሚኒቲ ኢን ዘ ሃይላንድ ሰሚትድ እነዚህ ሙስሊም ኮሚኒቲዎችን ሃይላንድ ቦታ ያሉትን እነሱንም በራሱ አጠቃሉ ያስገብራቸው ጀመረ ግብር። አብል ቱ ሪስቶር መኒ ኦፍ ፕሪ 5020 ስቴትስ ኤንድ ትሪቢዩስ ሪጅንስ ነው ማለት ከ15 ከፕሪ 5020 ከ15ኛው ክፍለ ዘመን ወይም ከ1520 በፊት የነበሩትን
አብዛኞቹን ትሪቢዩቶች ምን ማድረግ ጀመረ? ወደ ራሱ ወሰደ ማለት ነው። ሪኮንሶሊዴት ኤንድ ስቴት ስሮ ካምፒንግ ማለት ካምፒንግ ማለት ሪሊጅኖች እነዚህ ክልሎችን በምን አደረገ? ካምፒንግ ወታደራዊ እንትን ሰጣቸው ማለት ነው። ካምፕ እንዲያደርጉ ማለት ነው። ጠባቂዎች ሪጂናል ጠባቂዎች ወይም ጨዋ ሪጅመንት የሚባል ነገር ማለት ቦርደር ኤሪያዎች እነዚህ ድንበሮችን እንዲጠብቁ ወታደሮችን ካምፕ አደረገ። ያም ጨዋ ሪጅመንት እንለዋለን ማለት ነው። ከዛ በኤርሊ 50s በ1550 ደግሞ ሂስታብሊሽ ስትሮንግ ክርስቲያን ኪንግደም መሰረተ። በቃ ከዛ በጣም ጠንካራ ሆነ ማለት ነው ገላውዲዮስ። ግን ይሄ እዚህ ድረስ አልቀጠለም። ማመጣ ኢሚር ኑር ሙጃሂድ ወይም ኢሚር ኢብን አልዋዚር ሙጃሂድ መጣ ማለት ነው። ኢሚር ኑር አልዋዚር ሙጃሂድ ደግሞ በጣም የሚገርማችሁ ነገር የአህመድ ግራኝ አጎቱ ነበር። አህመድ ግራኝ አጎቱ ነበር ለዚህ ማለት ነው፣ ለኢሚር ኑር ሙጃሂድ ማለት ነው። ታሪክ እንደዛ ነው የሚለው መጽሐፉን ስታነቡት። እዛ ላይ አይ ቲንክ አስቀምጥላችሁ ቅድም እንደነገርኳችሁ እዛ ስለማስቀምጥላችሁ በደንብ አንብቡት ማለት ታሪኩን። ከቻላችሁ ፈተና ሳይደርስ በፊት ላይ አንብቡትና ትረዱታላችሁ ከመግባታችሁ በፊት ፈተና። እና አዳል አንደር ሊደርሺፕ ኦፍ አዳሎች በኑር ኢብን አልዋዚር ሙጃሂድ እየተመሩ ለጦርነትና ክርስቲያን ኪንግደሞችን ለመበቀል ተዘጋጁ። ምክንያቱም እዚች ጋር ለበቀል ነው ሲባል ብዙ ቪዲዮ ላይ እንዳየሁት ብዙ ያልተገለጸ ነገር አለ። ኢሚር ኢብን አልዋዚር ሙጃሂድ ሚስቱ ማን እንደነበረች ታውቃላችሁ? ባቲ ዲሎንበራ ነበረች። ባቲ ዲሎንበራ የማነች ሚስት ብያቸዋለሁ ቅድም? የአህመድ ግራኝ ሚስት ነች ብያቸዋለሁ። የአህመድ ግራኝ ደግሞ ይሄ አጎቱ ነው ማለት ነው። አህመድ ግራኝ ለኢሚር ኑር ለዚህ ለሙጃሂድ የሚባለው አጎቱ ነበር። ምን አለች? ይኸውልህ አባቴን የገደለው ማለት ነው ሙሐፉዝ የባቲ ዲሎንበራ የሙሐፉዝ ልጅ አይደለች? ሙሐፉዝን የልብነ ድንግል ወታደር ስለገደለው ኢማም አህመድን አነሳስታ ልብነ ድንግልን ካስገደለች ወዲያ የልብነ ድንግል ሰክሰሰር የነበረው ገላውዲዮስ ደግሞ የእሷን ባል ስለገደለው ከዛ ምን አለችው? በፍቅር አማለለችውና እሱን በፍቅር ካጠመደች ወዲያ የአባቴን ገዳይ ተበቀልኝ አለችው ማለት ነው። የባሌን ገዳይ ተበቀልኝ አለችው። በዛ ተነስቶ ኢሚር ኑር ኢብን አልዋዚር ሙጃሂድ ለሪቬንጅ ለበቀል አዳሎችን አነሳሳ ማለት ነው። ከዛ በ1559 ላይ ዘ ፎርስ ኦፍ ኢሚር ኑር ኮንፍሮንትድ ገላውዲዮስ። እንግዲህ በ1559 ላይ የኢሚር ኑር ወታደሮች ገላውዲዮስን ኮንፍሮንት አደረጉ፣ መጋጠም ጀመሩ፣ ጦርነቱ ጀመረ። ከዛ ገላውዲዮስን ገደሉት ማለት ነው። ከዛ ኢምፔሪየር ሚናስ ተተካ። ኢምፔሪየር ሚናስ ማን ነው ሲባል ደግሞ በጣም የሚገርማችሁ ነገር ያኔ 250 ሺህ ወታደር ልብነ ድንግል ሲገደልበት ወደ አይ ቲንክ ወደ የተሸጠ ባሪያ ነበር። ይሄ ባሪያ ግን የልብነ ድንግል ልጅ ወይም የገላውዲዮስ ወንድሙ ነበር። ሚናስ ተተካ። who successed ገላውዲዮስ and defeated ቱርክስ ፎርሶችን ዲፊት አደረገ ማለት ነው። and reclaimed territories in the coast including ዳባርዋ የሚባለው ድረስ ኮስቱን አሰፋ ማለት ነው። ይሄ ሚናስ የሚባለው እንግዲህ ሚናስ ለ3 ዓመት ነው እዚህ ጋር የመራው ማለት ከ1559 ግን በትክክል ቢቆጠር 2 ዓመት ከምናምን ነው ማለት የመራው። እና however ቢሆንም ግን ኢን ኤርሊ 50-60 ደግሞ ይስሐቅ ሪቮልት ዳረገ። ይስሐቅ ደግሞ እሱን መቃወም ጀመረ። ይስሐቅ የሚባል መጣ አላይንድ ዊዝ ቱርኪስ ከቱርኮች ጋር በመሆን እሱ ጋር እንትን ማድረግ ጀመረ ማለት ነው፣ መቃወም ጀመረ ማለት ነው። ከዛ በተመሳሳይ መንገድ ደግሞ ሰርጸ ድንግል የሚባል ሰው መጣ። ይሄ ሰርጸ ድንግል የሚባል ሰው ካቶሊክን በጣም እንዲስፋፋ ያደረገ ብዙ ክርስቲያኖች እንዲገደሉ ያደረገ ንጉስ ነበር። የሰርጸ ድንግል ልጅ ደግሞ ፋሲለደስ ይመጣላቸዋል በኋላ ማለት ነው። በጣም ሰፊ ነው፣ ደስ ይላል ግን ታሪኩ። ከዛ ሰርጸ ድንግል had defend his territory from ቱርክስ ነው። በተመሳሳይ መንገድ ልክ እንደ ሚናስ ሁሉ ሰርጸ ድንግልም የእሱን ቴሪቶሪ ወይም ግዛት ከቱርኮች እየተከላከለ ነበር። በተመሳሳይ ደግሞ ከአገው ጋር ይጣላ ነበር፣ ከጉምዝ ጋር ይጣላ ነበር፣ ከቤተ እስራኤል ጋር ይጣላ ነበር፣ ከሲዳማ ጋር ይጣላ ነበር፣ ኢናሪያ ጋር ይጣላ ነበር፣ ከኦሮሞ ስቴቶች ጋር ይጣላ ነበር። ከቱርክ ጋርም እየተጣላ ደግሞ ከነዚህም ጋር ይጣላ ነበር። ከውጪ ኤላያንስ እነዚህ የሚባሉት አለ ኢንቬንሽን የሚያደርጉት እነዚህ ወራሪዎቹ ጋር ይጣላ ነበር፣ ከነዚህ ጋር ይጣላ ነበር። በጣም ከባድ ነበር በዛ ጊዜ። ኢትዮጵያ ምንም መረጋጋት የለባትም ነበር። ምክንያቱም ይሄ ሞደርናይዜሽን ሜኪንግ ፎር ኢትዮጵያ ሞደርናይዝ ለማድረግ የተሞከረበት ሂደት በጣም ከባድ ነበረ ማለት ነው።
ከዛ አፍተር ማዝ ኦፍ ዘ ዋርን ስንቀጥለው ምን ይለናል ማለት ነው? ሙስሊም ክርስቲያኖች ኮንፍሊክት ሃድ ሪዛልትድ ኢን ነምበር ኦፍ ኮንሲኩዌንስ ብዙ ችግሮችን አስከትሎ ነበር። ሙስሊምና ክርስቲያኖቹ ኮንፍሊክት መፍጠራቸው መጣላታቸው የሙስሊም ስልጣና ክርስቲያን ኪንግደም ጦርነት ብዙ ችግር አስከትሏል። ሂውጅ አማውንት ኦፍ ሁማን ኤንድ ማቴሪያል ኮስት ነበር። በጣም ሂውጅ አማውንት ኦፍ ማቴሪያል ኤንድ ኮስት ነበር። እንደነገርኳችሁ በልብነ ድንግል በኩል እንኳን 250 ሺህ ወታደር ይዞ ሄዶ 200 ሺህ እንደተገደለ ነግሬያችኋለሁ አይደለ? ከዛ ደግሞ ምን ተፈጠረ? ይሄ ኢማም አህመድ ወደ 32 ቤተክርስቲያን እንዳቃጠለ እንዳጠፋ፣ ከዛ ደግሞ እዚህ ጋር ብዙ ችግር ነበር ብቻ ማለት ነው። እና ቦዝ ወር ዊክንድ ዜር ባይ ፔቪንግ ዘ ዋይ ፎር ኦሮሞ ፖፑሌሽን ሙቭመንት። ነገር ግን የነሱ መጣላት ግን ለሌሎች ለነዚህ ኦሮሞ ፖፑሌሽን ሙቭመንት ለኦሮሞ ህዝብ እንቅስቃሴ በጣም ወሳኝ ነበር ማለት ነው። በኋላ ከዚህ ቀጣይ ብሎ የሚለቀቀው ቪዲዮ ተሰርቷል። አልሬዲ እንደውም ቀድሜ የሰራሁት ያንን ነው፣ ገዳ ሲስተም የሚለው ማለት ነው። እና ገዳ ሲስተም ላይ እነግራችኋለሁ። እነዚህ ገዳ ሲስተም ላይ በኋላ ነው ያለው። ኦሮሞዎችም ልክ ልብነ ድንግልና ኢማም አህመድ እየተጣሉ በሄዱ ቁጥር እነሱ ከኋላ እየተከተሉ ቴሪቶሪያቸውን ኤክስፓንድ እያደረጉ እያሰፉ ነበር የሚሄዱት ማለት ነው። እና ይህን ይመስላል እዚህ ጋር ታሪኩ ማለት ነው። እና ደግሞ እዚህ ጋር ሌላ ምንድነው የምናያቸው ነገሮች ምንድነው? ኦን ዘ ፖዚቲቭ ሳይድ በጥሩ ሁኔታ ደግሞ ይሄ ጦርነት ሙስሊምና ክርስቲያኖች መጣላታቸው ጉዳት ብቻ አልነበረም፣ ጥቅምም ነበረው። ከአስገኙልን ጥቅሞች መካከል እነዚህ ፖዚቲቭ ሳይድ ብለን የምናስነሳው ካልቸራል ኢንተራክሽን የምንለው ነገር አለ። የባህል ዝምድና ፈጥረውላቸው ነበረ። ፒፕል ኦፍ ኢትዮጵያ በባህል እንዲተሳሰር ክርስቲያኑ ከሙስሊሙ ጋር፣ ሙስሊሙ ከክርስቲያኑ ጋር፣ ሲዳማው ከአርጎባው፣ አርጎባው ከቤተ እስራኤሎች ጋር፣ ከጉምዝ ጋር ከመሳሰሉት ጋር አንድ የሆነ ግንኙነት እንዲኖረውን አርጓል ማለት ነው። ኢንተራክሽን ግንኙነቱን አሻሽሏል። ሌላው ሊንጉስቲክ የቋንቋ የሪሊጂን የሃይማኖት ኢንተራክሽን ተፈጥሮ ነበር። ኢንተርሜሬጅ ጋብቻ ግንኙነቶች አሞንግ ፒፕል ኦፍ ዘ ቫሪየስ ካልቸራል ግሩፕስ የተለያየ ባህል ያላቸው ማህበረሰቦች ጋብቻ እንዲፈጽሙ አስችሏቸው ነበር። ብዙ ጥቅምም ነበረው ማለት ነው። ኢን ዘ ፖዚቲቭ ሳይድ ካየ ነው ማለት ነው። ሶሪ እና ኮምፒቲሽን ኦፍ ሱፐርማሲ ኦቨር ዘ ሬድ ሲ ኤንድ ዘ ኢንዲያን ኦሽን ቢትዊን ፖርቹጋል ኤንድ ኦቶሞን ጌቭ ዘ ኮንፍሊክት ግሎባል ዳይሜንሽን። ከዛ ግን አያችዋ እዚህ ጋር ክርስቲያንና ሙስሊም መጣላቱ ለኢትዮጵያ ጥቅም ብቻ አልነበረም። በጎን በኩል ኢማም አህመድን ከሚደግፉ ከቱርክ ኦቶማኖች ጋር እንዲሁም ክርስቲያን ኪንግደም ደግሞ ጥያቄ ፖርቹጋል ሚሊተሪ አሲስት የጠየቃቸው ፖርቹጋሎችም ነበሩ ማለት ነው። እነዚህም ግሎባል ዳይሜንሽን ጦርነቱ ዓለም አቀፍ ዳይሜንሽን ቅርጽ እንዲይዝ አድርገውታል። ይሄም ሬድሲን እና ኢንዲያን ኦሽንን ለመቆጣጠር ነበረ ማለት ነው። ሬድሲ ማለት የቀይ ባህርንና ኢንዲያን ኦሽን ነው። እንግዲህ እንደምታውቁት ሬድሲ ወይም ቀይ ባህር የምንለው ድሮ የኢትዮጵያ ግዛት ነበር። አሁንም ቢሆን በዓለም ላይ ብዙዎቹ የመርከብ እንቅስቃሴዎች ትሬድ የሚካሄደው እዛ ቀይ ባህር ነው። ቀይ ባህር እንግዲህ ያሳልጣል። ፍጥነት ወደ አሜሪካ ለመሄድ ወደ ምን ለመሄድ በመርከብ ዕቃ ለማጓጓዝ ስለሚያሳልጥ እንግዲህ ሬድሲን እና ኢንዲያን ኦሽንን ለመቆጣጠር ሲሉ ፖርቹጋሎች እና ቱርኮች ኢትዮጵያ እንደረዱ እዚህ ጋር እንደ ፖይንት እንድትይዙት ነው ዋናው ዓላማ ማለት ነው። ይህን ይመስላል እንግዲህ ሌላው ደግሞ ፎሬን ኢንቬንሽን ኤንድ ሪሊጂየስ ኮንትሮቨርሲስ የምንለው ነገር ነው። የውጭ ሀገሮች ወረራና ፎሬን ኢንቬንሽኑን ደግሞ ስናይ ምን አይነት ሁኔታዎች አሉት የሚሉትን እናያለን ማለት ነው። እንግዲህ ፎሬን ኢንቬንሽን ማለት የውጭ ሀገር ወረራዎች ክርስቲያን ኪንግደም ሜድ አን አሊያንስ ዊዝ ሮማን ካቶሊክ አዝ ዘ ታክቲክ ኦፍ ሴኩር ዌፐን ኤንድ ትሬኒንግ ሪስቶር ኢትስ ሎስት ቴሪቶሪ ነው። እንግዲህ ይሄኛው ደግሞ ምንድን እንደተፈጠረ ታውቃላችሁ? ከሮማን ኢምፓየሮች ጋር በመሆን ክርስቲያን ኪንግደሞች የክርስቲያን ንጉሶች ከሮማን ኢምፓየር ጋር በመሆን መሳሪያ ለማግኘት ትሬኒንጎችን፣ ስልጠናዎችን፣ ሞደርናይዜሽን ለመሆን በተለይ ግን ቱ ሴኩር ዊፐን ለማግኘት ኤንድ ትሬኒንግ በማግኘት ስልጠና በማግኘት ከዚህ በፊት ተወስደው የነበሩትን ኢጂፕቲያኖች ይመጣሉ። ኢጂፕቲያኖች አሉ፣ ሱዳኖች አሉ። ሱዳኖች ላይ ማሃዲስት ሱዳን የሚባሉት እነሱ የወሰዱትን መሬት ለማስመለስ ከነዚህ ጋር ጦርነት ስለሚያስፈልግ ኤሊያንስ ተፈጥሮ ነበር፣ ህብረት ተፈጥሮ ነበር ሮማን ካቶሊኮች ጋር እና በ1557 ላይ ጄሱት ሚሽነሪዎች የሚባሉት እነዚህ የካቶሊክ ሚሽነሪዎች የሚባሉት ምን አደረጉ? ጃኦ ብርሙዴዝ፣ ፔድሮ ፓኤዝ፣ አልፎንሶ መንዴዝ እና የነሱ ባይሾፖች እነዚህ ቄሶች አንድሬስ ዲ ኦቪዶ የሚባሉት ወደ ኢትዮጵያ መጥተው ነበር። እነዚህ ጄሱስት የሚባሉት አሌለ እነዚህ አሁን ወደ እንደምን ይታያሉ? እነዚህ ጄሱስት የሚባሉት ልክ እንደ ቤተ እስራኤልም የሚታዩ
የሚታዩበት ሁኔታ አለ። እንደ ቤተ እስራኤል ይታያሉ። ቤተ እስራኤል ደግሞ እነሱ ታሪክ አላቸው። በኋላ ላይ የኢትዮጵያ ሃይማኖት እነዚህ ኦርቶዶክስ የሚባሉት ወደ 3 እንዲከፈሉ ካደረጉት መካከል ራሱ እንደ ዋነኝነት የሚጠቀሱት እነዚህ ጄሱስ የሚባሉት ማለት ነው። እነዚህ ኢየሱሳውያን እንደሚባል ነው። ግን ዋናው ግን እነዚህ ይለያሉ ማለት ኢየሱሳዊ ነው። ኢየሱስ ሲባል ኢየሱሳዊ ነው፣ ግን ካቶሊኮች ናቸው ማለት ነው። እነዚህ ካቶሊኮች ምንድን ነበረ ዋና ዓላማቸው? ክርስቲያኑን ዲቫይን ማድረግ ነው። ፎማን ነው በቃ ለሰዎች መግለጽ ነው። እና ኢትዮጵያን ኦርቶዶክስ ተውት አላት። የኢትዮጵያ ኦርቶዶክስ ተዋህዶ ወይም ኢትዮጵያ ኦርቶዶክስ ቸርች ተዋህዶ የራሷ የሆነ ዩኒየን ተዋህዶ የሚባል ትክክለኛ ሃይማኖት አላት። ነገር ግን አሁን እንደ ኢትዮጵያ ራሱ ማለት ነው ብዙዎች የማናውቀው ምንድነው እንደ ታሪክ አለን። በታሪካችን ኢትዮጵያ ኦርቶዶክስ የሚባል ብቻ አይደለም አንድ ሃይማኖት ያለው። እነ ቅባትን የመሳሰሉ ሶስት ልደት የመሳሰሉትን ሃይማኖቶች እንዲመጡ አስችሏል። እነዚህ ጄሱቶች ማለት ነው፣ ኢየሱሳውያኖች መምጣታቸው ማለት ነው። ምንድነው ዋና ዓላማቸው? ኢቫንጋሊያላይዝ ማድረግ ነው። በገላውዲዮስ ዘመን ላይ ማለት ኢፈርት ዊዝ ገላውዲዮስ በመጠቀም ግን ገላውዲዮስ ብዙም አልተሳካላቸውም ነበር። ከዛ ገላውዲዮስ ሲገደል ማን ተተካ? ሰርጸ ድንግል አለ። ዘድንግል የሚባል አለ። ዘድንግል ነው በጣም የተባበራቸው በኢትዮጵያ ታሪክ ላይ። ዘድንግል ግን ብዙም አልቆየም። ከዘድንግል ፋሲለደስ እስኪመጣ ድረስ ግን በጣም ተስፋፍቶ ነበረ። ፋሲለደስ የሰራውት ስራ አለ፣ እሱንም እነግራችኋለሁ። እነዚህ ክሎዝ ዶር ፖሊሲ እስከሚባሉ ድረስ ማለት ነው። ግን እዚህ ጋር ዘድንግል ሪጅኑ ቱ ሾርት ነበር፣ በጣም አጭር ነበረ፣ ግን ብዙ ጥቅም አስገኝቶላቸው ነበረ ማለት ነው። ሲምፓቲ ኦፍ ካቶሊዝም በመፍጠር አካያ ማለት ነው። እዚህ ጋር ምንድነው ዘድንግል ሪጅን ወስ ቱ ሾርት ነው ይለናል። ሂ ወስ ኦቨርስሮን ባይ ያዕቆብ ነው። ያዕቆብ መጣና ዘድንግልን አስወገደ፣ ገደለ። ሁሚ ሲሚላር ፌት ዞፍ ዘሃንድ ኦፍ ሱሲኒዮስ። ከዛ ግን ያዕቆብን ደግሞ ማገደለው ሱሲኒዮስ ገደለው። ግን ሱሲኒዮስ ከመጣ ወዳ ኢትዮጵያ የመጨረሻ ድብልቅልቋ የወጣበት በታሪክም የማይረሱ ብዙ ግድያዎች የተፈጸሙበት ምን ተፈጠረ ካላችሁኝ፣ ሱሲኒዮስ ለካቶሊክ ኦፍ ሮማን ኢምፓየር የላከው ደብዳቤ ላይ እኛ እናንተን የምንረዳችሁ አሉ፣ ኢትዮጵያኖችም አሉ የሱሲኒዮስን የምንረዳህ እነዚህ ካቶሊክ የኢትዮጵያ ሃይማኖት ነው ብለህ አውጅ አሉት። አማራጭ ስላልነበረው አወጀ። ከዛ ምን አደረገ? ብዙ ቄሶችን ገደለ፣ ብዙ ክርስቲያኖችን አሰረ፣ ብዙዎች ተሰደዱ፣ ብዙዎች ተገደሉ። ነገር ግን መጨረሻውም የሱሲኒዮስ መጨረሻ እንደሚታሰበው አልሆነም ማለት ነው። ምን ተፈጠረ መሰላችሁ? የሱሲኒዮስ ልጅ ሱሲኒዮስ ብዙ ልጆች ነበሩት፣ ግን የእሱን ስልጣን የወረሰው የእሱ ዲቃላ ልጅ የነበረው እንደዚህ አይባልም፣ ግን ያው ዲቃላ ነው የሚባለው ከትዳር ውጭ የተወለደ ማለት ፋሲለደስ የሚባለው ነው። በጣም ኢትዮጵያን አንድ አድርጎ ለመምራት የቆረጠ በጣም ታላቅ መሪ ነበር ይሄ ፋሲለደስ። እና ይሄ ሱሲኒዮስ ከ1607 እስከ 32 የነበረ ሲሆን መጨረሻ ላይ እንዴት ሞተ የሚለው ልንገራችሁ። መጨረሻ ላይ የሞተው ክርስቲያኖችን ሲያስገድል ከቆየ ወዳ ምን አደረገ? አይኑ ማየት አቆመ፣ ጆሮ መስማት አቆመ፣ ሰውነቱ ፓራላይዝ ሆነ። ከዛ የሆነ ቄስ መጥቶ እንደጸለየለት፣ ለቄሱም 44 ቤተክርስቲያን መስሪያ ቦታ እንደሰጠው፣ መጨረሻ ላይ አንዳንዶች ምን ይላሉ? ካቶሊክ እንደሆነ ሞተ የሚል አለ። መጽሐፉ ላይ ታነቡታላችሁ። እሺ እንደውም እዚህ ጋር ቦታው ላይ ሪፈረንስ አድርጎ ቴሌግራም ላይ የማስቀምጥላችሁ የኢትዮጵያ የ5000 ዓመት ታሪክ የሚል አለ። እሱን አንብቡትና እሱ ላይ ሪፈረንስ አድርጋችሁት እና ወደ ቀጣዩ ልግባኔ። ሱሲኒዮስ provincial leader who refused to pay tribute integrated to Oromo ነው with his force of consolidate his power ነው። በሰዓቱ ኦሮሞች በጣም እየተስፋፉ ነበርና ከኦሮሞ ጋር አንድ ሆኖ ነበር። ግን ፔይ ትሪቢዩቱን አልከፍሉም ብሎ ነበር። ሌደር who refused አልከፍልም ብሎ ነበር። በሰዓቱ እነሱም ሊያስገብሩ ሞክረው ነበር። he sought for an alliance with the help of his diplomatic advisor of Pedro Pez። እንግዲህ ፔድሮ ፔዝ የሚባለው እንደዚህ ከሮማን ካቶሊክ ጋር እንዲህ መልእክት የላከውም በፔድሮ ፔዝ አማካኝነት እንደሆነ፣ ይሄ ፔድሮ ፔዝ የሚባለውም ብዙ ኢትዮጵያውያናትን ካቶሊክ እንዲሆኑ በዛ በሰዓቱ ያደረገና ያጠመቀ ነበር ተብሎ ይነገራል። በ1612 ላይ ሂ ኮንቨርትድ ቱ ካቶሊዝም ተቀየረ። ሱሲኒዮስ ወደ ካቶሊክ ተቀየረ። ስቴት ሪሊጂኑም በ1622 ማለት ነው። እሱ ካቶሊክ ከሆነ ከ1622 ከ10 ዓመት ወዳ ስቴት ሪሊጂኑንም ካቶሊክ ነው ብሎ አወጀ። ብዙ ክርስቲያንን ገደለ፣ ምላሳቸውን የቄሶችን ቆረጠ። ያኔ ግን እንደተፈጠረ ታውቃላችሁ? ብዙ የክርስቲያን ቄሶች መነኩሴዎች ሱሲኒዮስ እየገደለ እንደሆነ ሲሰሙ
ወደ ሱሲኒዮስ ጋር እየሄዱ ሰማዕትነት እንቀበል እየተባሉ ብዙ ሺዎች ይጎርፉ ጀመረ። ያኔ እሱም ደነገጠ፣ ግን መግደሉን አላቆመም ነበር። ከዛ ይሄ ሁሉ እንደማያዋጣው ሲረዳ ስልጣኑን ወደ ፋሲለደስ እንደሰጠ ይናገራል። ከዛ ኢን ዘ ሚን ታይም በዋናው ጊዜ ላይ ዋና ጊዜ የሚባለው ከ1617 እስከ 18 ሴቨራል አንቲ ካቶሊክ ቮይሶች ይሰሙ ነበር። እንደነገርኳችሁ በጣም ካቶሊክን ይቃወሙ ነበረ ማለት ነው። አንቲ ካቶሊክ ቮይሶች፣ ካቶሊክን የሚቃወሙ ቮይሶች። ይሄ ለምሳሌ ካቶሊክ ይውደም፣ ካቶሊክን የሚከተል ይርከስ የሚሉ መፈክሮች ማለት ሱሲኒዮስ ይርከስ እንትን ይውደም ምናምን እንደዚህ አይነት ነገሮች አሉ። እስቲ መጽሐፉ ላይ ሪፈር አድርግና እዚች ጋር ጽፍላችኋለሁ ማለት ነው። እና ቻሌንጅ ያደርገው ነገር ሊቱገርሊ ኤንድ ሪሊጂየስ ፕራክቲሶች ተፈጥረው ነበረ በዚህ ጊዜ ማለት ነው። እንግዲህ ብዙ ካቶሊክን የሚቃወሙ ነበሩ። ቢሆንም ግን ያው መንግስቱ አልቻሉም ነበር። ከዛ ፎሬን ኢንቬሽኑ መጨረሻ ላይ አልፎንዞ ሜንዴዝ የሚባል አንድ ትእዛዝ አዘዘ። ይሄ ካቶሊክ ማለት ነው። ሪኮንስትራክሽን ኦፍ ኦርቶዶክስ ፕሪስት፣ ኦርቶዶክስን እንደ አዲስ መገንባት እና ዲያቆኖቹን እንደ አዲስ ቤፕታይዝ ማድረግ ማጥመቅ፣ እንደ አዲስ የኢትዮጵያን ሕዝብ ማጥመቅ የሚል ስራ ይዞ መጣ ማለት ነው። ይሄ አልፌንዞ መሐንዴዝ የሚባለው ካቶሊክ ማለት ነው፣ ወይንም ሮማዊ ማለት ነው። እና ሂ ኮልድ ፎር ዘ ሰስፔንሽን ኦፍ ኦርቶዶክስ ተዋህዶ ከስተምስ፣ የኦርቶዶክስ ተዋህዶን የከስተሞች ባህሎች እንዳለ አገደ። ወንዶች እንዳይገረዙ አለ። መገረዝ በኢትዮጵያ ኦርቶዶክስ ግዴታ ነው አይደል? ከሙሴ ሕግ ጀምሮ ያኔ ከሙሴ ሰዓት ጀምሮ ወንዶች ይገረዛሉ። ከዛ ይሄ አልፌንዶ መሐንዴዝ የሚባለው ግን አልፎንዞ መሐንዴዝ የሚባለው ሰውዬ ሜል ሰርከምስቴንሽንን አገደ፣ የኢትዮጵያ ኦርቶዶክሶችን አገደ። ሳባዝ የሚባለው ወይም የሰንበትን እይታ አስተካከለ። ሰንበት የሚባለው አሁንም በኢትዮጵያ አከራካሪ ነው። ሰንበት ሲባል ቅዳሜና እሁድ ነው ነውስ ቅዳሜ ብቻ ነው ነውስ እሁድ ነው የሚለው ነገር፣ እሱንም አገደ። በግዕዝ መስበት ፒቺንግ ኦፍ ግዕዝን አገደ። ፋስቲንግን ጾምን አገደ። ይሄ ዌድነስዴይ እና ፍራይዴይን ሮብና ዓርብ የሚጾመውን አገደ። ሪቨረንስ ኦፍ ኢትዮጵያን ሴንትስ ኤንድ ዘ አርክ ኦፍ ኮንቨንት፣ ይሄ ታቦት መሸከም ታቦተ ሕግ የሚባሉትን ነገሮች በሙሉ አገደ። በቃ ኢትዮጵያ ካቶሊክ ነው እንድትሆን አለ ማለት ነው። ይሄንንም በማተማምኖ ነበር በሱሲኒዮስ። ይሄ ግን በጣም ችግር አመጣበት። ሌላው ደግሞ ምን አዘዘ? የአሳማ ስጋ እንዲበሉ፣ ኦርቶዶክሶች የአሳማ ስጋ እንዲበሉ አዘዘ። የአሳማ ስጋ በኢትዮጵያውያን ለመድኃኒት ካልሆነ አይበላም፣ ኃጢአትም ነው ይባላል አይደለ? ኢቲንግ ፖርክ አዘዘ። ላቲን ማስ በላቲንኛ እንዲያወሩ፣ ጎርጎሪያን ካላንደር እንዲጠቀሙ፣ እነዚህ ነገሮች አዶፕትድ እንዲሆኑ አዞ ነበር ማለት ነው። እንግዲህ ይሄ ደግሞ ሪቮልት ኦፍ ባይ ኤክሰለንቲክስ ኤንድ ኖቢሊቲ፣ ይሄ ደግሞ በብዙ ባለጸጋዎች በብዙ ንጉሳውያን እንደዚህ ያለ በሰዓቱ በነበሩት ማለት ላይ እነዚህ መኳንንቶች አዋቂዎች ዘንድ ምን አረገ? ይሄ ተቃውሞን ፈጠረ፣ ሪቮልት ፈጠረ። ኢቨን ፋሲለደስ ራሱ በልጁ በፋሲለደስ ሁሉ ተቃውሞ ተፈጠረበት ማለት ሱሲኒዮስ ማለት ነው። እንግዲህ ፋሲለደስ እንደነገርኳችሁ ሱሲኒዮስ ከትክክለኛ ሚስቱ የወለዳቸው ልጆች እንዳለ ሴት ነበሩ። ፋሲለደስ ብቻ ነበሩ ወንድ የወለደው ከሌላ ሴት ማለት ነው። እና ፋሲለደስን እንትን እንዳለ ይሄንን ሁሉ ቼንጅ እንደተቃወመ፣ ከዛ ፋሲለደስ ይህን ስልጣኑ እንደተረከበ ታሪክ ይነግረናል። ኮንትሮቨርሲስ ኦፍ ሪሊጂየስ ሪፐርሽን ማውንትን ነው። ይሄ ደግሞ ኮንትሮቨርሲ የሪሊጂየስ ግጭቶችን አስቀረ። ሪፐርሽን እነዚህ ያሌለ ማካካሻ ሰራ። የወደመው እንዳለ አባቱ ያበላሸው እንዳለ ሁሉንም አብዛኛውን ነገር ለማካካስ ሞከረ። እነዚህ ኦርቶዶክስ ተዋህዶን ወደ ቦታዋ እንድትመለስ አደረገ። ኢንዘባትል ጁን 1632 ላይ ደግሞ ሰኔ 1632 ላይ በተደረገው ጦርነት ላርጅ ነምበር ኦፍ ፔዛንቶች ሞተው ነበረ ከሱሲኒዮስ ጋር ሲዋጉ ማለት ነው። እና ፋይናሊ ዘ ኢምፔሪየሩ አብዲክትድ ቱ ትሮን ቱ ፋቮር ፋሲለደስ። ከዛ ይሄኔ ነው ፋሲለደስ ስልጣኑን ለመልቀቅ እና አብዲክትድ አድርጎ ለእንትና ያኔ ሱሲኒዮስ ለፋሲለደስ ስልጣኑን የሰጠው ማለት ነው። ብዙ ገበሬዎች በቃ ይሄንን ኢትዮጵያን ገበሬዎች በሰዓቱ በሃይማኖታቸው አይደራደሩም እና እየመጡ ሲሞቱ ሲገደሉ ጦርነት ሲፈጥሩበት በቃ ለልጅ ስልጣን ውስጥ ዋለ እንደሰጠው ይናገራል ታሪኩ። ፋሲለደስ የኢትዮጵያን ኦርቶዶክስ ተዋህዶ ወደ ቦታዋ እንደመለሰ ስቴት ሪሊጂን የሀገሪቷ
ስቴት ሪሊጂን ሃይማኖት እንዳደረገው ታሪክ ይናገራል። ሌላው ያስተዋወቀው ነገር ደግሞ ክሎዝ ዶር ፖሊሲ የሚባል ነው። ይሄ ክሎዝ ዶር ፖሊሲ ምንድነው? ብዙ የውጭ ሀገሮች ወደ ኢትዮጵያ እንዳይመጡ ግንኙነታቸው እዛው ጠረፍና ወደብ ላይ እንዲሆን አደረገ። ኤክስፔልትድ ጁስ ይሄ ኢየሱሳውያንን ብለው የሚያምኑትን እነዚህን ካቶሊኮች ምናምን ከሀገር እንዲወጡና እንዲሰደዱ አድርጓቸው ነበረ። ኢቭን ሎካል ኮንቨርተሮች እነዚህ በሀገር ውስጥ ያሉትን ሎካል ኮንቨርተሮች እነዚህ ወደ እንትን የቀየሩትን ሃይማኖታቸው የቀየሩትን ሌሎች እንዲቀይሩ የሚያደርጉትን ሁሉ ይቀጣቸው ነበረ ይላል ማለት ነው። እንግዲህ ይሄንን ነው ሪሊጂን ኮንትሮቨርሲ የተፈጠረው ማለት ነው። እንግዲህ ወደ መጨረሻው ደርሰናል። እንግዲህ ኮንቨርሲሊ ደግሞ በዛው አጋጣሚ ደግሞ አንድ ፖሊሲ አዳፕት አድርጎ ነበረ ሌሽን ዊዝ ኢስላሚክ ወርልድ ኖ ኢሮፒያን ክሮስድ ዘ ክርስቲያን ኪንግደም ነው። እንግዲህ ከፖሊሲው ክሎዝ ዲፕሎማቲክ እንደመሆኑ ከኢስላሚክ ወርልዶች ጋር ኢንሹር ዛት ኖ ኢሮፒያን ማንኛውም የኢሮፓውያን ወደ ሀገሩ እንዳይገባ አድርጎ ነበር። ነገር ግን ሙሉ ለሙሉ ይሄን ነገር እንዳላቋረጠ ከክርስቲያን ኪንግደሞች ጋር ከኢሮፒያኖች እንዳይገናኙ አድርጎ ነው፣ ግን ሙሉ ለሙሉ እንዳላቋረጠ ይነገራል። በ1647 ላይ አግሪመንት ወሰደ ከኦቶማን ፓሻ ጋር አት ሳኩኒን ኤንድ ማሳዋ ላይ ማለት ነው። አግሪመንት ፈጥሮ ነበር። ባይ ዱይንግ ሶ ይሄን በማድረጉ ፋሲለደስ ዋዝ አብል ቱ ሪስቶር ፒስ ኤንድ ኦርደር። ይሄን ስላደረገ ኢትዮጵያ ውስጥ ፒስ ኤንድ ኦርደር ተፈጠረ፣ መስማማትና መግባባት ቀጠለ ማለት ነው። እና ኢትዮጵያን ዲፕሎማቲክ ብሬክ ፍሮም ኢሮፒያን ሪሜን ኢፌክቲቭ አንቲል ዘ ቢጊኒንግ ኦፍ 19th ሴንቸሪ ዊዝ ኤክሴፕሽን ኦፍ ዲሰንት ቪዚትስ ነው። እንግዲህ ኢትዮጵያን ዲፕሎማቲዎች ከኢሮፒያን ጋር ያላቸው ግንኙነት ሙሉ ለሙሉ ቆሞ ነበር። ነገር ግን ሁለት ሰዎች መጥተው ነበር በኢትዮጵያ ታሪክ ላይ ማለት ነው። አንደኛው የመጣው ፍሬንች ዶክተር ቻርልስ ዳቂስ ፖንሴት የሚባለው ሲሆን ይሄም ብዙ የከብት በሽታ የሰው በሽታ ምናምን ሲነሳ እንዳመጡት ይነገራል። ስኮቲሽ ትራቭለር ወይም ጀምስ ብሩስ የምንለው ደግሞ ግብጾች እንደላኩት የሚነገርለት ነው ማለት ክርስቲያን ስለነበረ የገባ የሚሉም ታሪኮች አሉ። ይሄም ከ1700 እስከ 1769 በተከታታይ እንደነበር ይነገርለታል ማለት ነው። የመጡት ማለት ያኛው በ1700 ይሄኛው በ1769 እንደነበር ማለት ነው። ሌላው ጄሱት ኢንተርቬንሽን የምንለው ነገር ምንድነው ስንል ይሄ ጄሱት ኢንተርቬንሽን የምንለው ነገር በዘመነ መሳፍንት ድረስ እንደቀጠለ ሪቺንግ ስፒክ ዱሪንግ ዘመነ መሳፍንት ላይ በጣም ከፍታ ቦታ ላይ እንደደረሰ ይነገርለታል ማለት ነው። ይሄን ይመስላል እዚህ ጋር እንግዲህ በዋናነት። ሌላው ሪሊጂየስ ኮንትሮቨርሲስ ወደ መጨረሻ ስናይ ምን ተከሰተ የሚለው ስናይ እንግዲህ ሌሎች ሃይማኖቶች ኢትዮጵያ ውስጥ መምጣታቸው ሶስት ኢትዮጵያን ኦርቶዶክስ ቸርች ኢኦቲሲ ወደ ሶስት እንዲከፈል አስችሎታል። ኢቭን እስካሁንም ድረስ ሁለቱ በትክክል አሉ ማለት ነው። እንግዲህ እዚህ ጋር ምን መያዝ አለባችሁ፣ እንዴት ነው የምትይዙት የሚለው ነገር እንመልከት። የመጀመሪያው ተዋህዶ ነው። ተዋህዶ ነው። ሁለተኛው ቅባት ወይም አንኪሽን፣ ሶስተኛው ሶስት ልደት ወይም ስሪ በርዝ የሚባል ነገር መጣ። ተዋህዶ ወይም ቲስ የምንለው ሁለት ልደት የምንለው ቱ በርዝ የምንለው ኦፍ ክሪስት ነው። እግዚአብሔር አምላክ ሁለት ጊዜ እንደተወለደ፣ አንደኛ ኢንኢተርኒቲ አስ ዲቫይን ቢንግ ኢተርናል በርዝ የማይሞት የማይወለድ የማይፈጠር ሆኖ አንዴ ተወለደ። ዓለም ላይ ሲፈጠርም የኖረ ዓለም ከመፈጠሯ በፊትም ከተፈጠረችም ወዳ ያለ ነው አምላክ ብሎ ያምናል። እንደገና ደግሞ ከቅድስት ድንግል ማርያም እንደተወለደ እንደ ትክክለኛ ሰው ፐርፌክት ዲቪኒቲ ዩናይትድ ኢን ዋን ኔቸር አንድ አካል አንድ መለኮት ሆኖ እንደተወለደ ያምናል። ይሄም ተዋህዶ ዩኒትድ ሲሆን ይሄኛው ሃይማኖት በትግራይና በላስታ ዶሚናንት እንደሆነ ሴክቱ መነሻውም እንደማንኛ በብዛት የሚገኘው ይሄ ሃይማኖት የት ነው ተብሎ ይነገራል። እንደ ሴክት የሚወሰደውም እንደ ትግራይ አካባቢና ላስታ እንደሆነ። ቅባት ወይም አንክሽን የምንለው ነገር ደግሞ ምንድነው? ዲቮትድ ፍሮም ሁለት ልደት ዶክተሪያን ከሚለው የመጣ ሲሆን አክሴፕትድ የሚያደርገው ኢተርናል በርዝ አዝ ዘ ፈርስት በርዝ ነው። አምላክ ሲወለድ ምንድነው መጀመሪያ ኢተርናል የማይሞት ሆኖ ተወለደ። በት he claimed that the moment of incarnation እንደገና ሲወለድ ደግሞ እንደ ሰው ስጋ መልበስ ለብሷል። when he was born into the world holy ghost anointed him ከዛ የአምላክ መንፈስ ላዩ ላይ አደረ ብሎ ያምናሉ ማለት ነው እንጂ ፈጣሪ ወደ ምድር አልመጣም ብለው ያምናሉ ማለት ነው። እነዚህ ቅባት የሚባሉት ማለት ነው። እንደውም ቅባቶችን ተዋኖች እያሉ አሁን የሚጠራበትን ማህበረሰብ ተፈጥሯል ማለት ነው። ከዛ ሶስት ልደት ደግሞ ስሪ በርዝ የምንለው የጸጋ ልጅ ሰን ኦፍ ግሬስ የምንለው ይሄኛው ሃይማኖት ቶቱ አስተምሮት ክሪስት ወዝ ፈርስት ቦርን ኢን ኢተርኒቲ አምላክ ፈርስት ቦርን ሲሆን እንደ ኢተርኒቲ የማይሞት እንደሆነ አስ ዲቫይን ቢንግ ሆኖ ተወለደ። ወስ ቦርን አጌን ውምብ ኦፍ ቅድስት ድንግል ማርያም አኖይንትድ ባይ ሆሊ ጎስት እንደሆነ ብዙ ተመሳሳይነት አላቸው። በተለይ ይሄ ቅባትና ሶስት ልደቶች ማለት ነው።
እና ክርስቶስ ቦርን የሆነው ኢተርኒቲ ነው። ሲወለድም ኢተርኒቲ የማይሞት ሆኖ ነው የተወለደው እና እንደገናም ደግሞ ከቅድስት ድንግል ማርያም የማይሞት ሆኖ እንደተወለደ ብለው ያምናሉ። ዘሴክት ዌስት ዶሚናንት የሆነው ጎንደር እና ሸዋ ላይ እንደሆነ፣ ቅባት ላይ ጎጃም እንደሆነ እዚህ ጋር እንዴት አድርጋችሁ ትይዙታላችሁ መሰለኝ። ብዙም ፈተና ላይ አይመጣም፣ ግን ከመጣባችሁ ተዋህዶ ሁለት ልደት የሚባለውን ቱበርዝ የሚባለውን ዩኒፊኬሽን እንደሚቀበሉ፣ ዩኒትድ ኢን ዋን ኔቸር እንደሆነ፣ ቦታው ደግሞ ትግራይና ላስታ፣ ቅባቶች ደግሞ ጎጃም እንደሚገኙ አሁንም እንዳሉ፣ 3 ልደቶች ደግሞ ጎንደርና ሸዋ እንደሚገኙ ይሄን ይመስላል ማለት ነው። እንግዲህ አይ ቲንክ ፖፑሌሽን ሙቭመንትን ደግሞ ኔክስት ብናየው የተሻለ ይመስለኛል ማለት ነው። እንግዲህ ፖፑሌሽን ሙቭመንትን ይሄን ቪዲዮ ለሁለት ቆርጬ እሰራላችኋለሁ ማለት ነው። ይሄን ይመስላል ታሪኩ። እንግዲህ ያልገባችሁ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በተረፈ ደግሞ የሚጨመር የሚቀነስ ነገር ካለ እንደ ሀሳብ ትንሽ እንደፈጠንኩባችሁ አይኖ ይገባኛል። ከቻላችሁ ስፒዱን ቀንሳችሁ ማየት ትችላላችሁ። አይ ቲንክ እንደገባችሁ ተስፋ አደርጋለሁ። የተጠቀምኩትን ፒፒቲ ማግኘት ከፈለጋችሁ የቴሌግራም ቻናል መቀላቀል እንዳትረሱ። ቴሌግራም ቻናላችን @+ኢትዮጵያ ታገኙታላችሁ። እንግዲህ በሀሳብ አስተያየታችሁን ቪዲዮን ከወደዳችሁ ላይክ ለወዳጅ ለጓደኞቻችሁ ሼር ማድረግ